ሶስት ተረት አምስት ብሎ ነው የሚያስቆጥረው እግዚአብሔር። ታማኝ ነው እግዚአብሔር። ያሳምምሃል። ምድረ በዳ ውስጥ ወስዶ ፈጭቶ ከሰው ውጭ አድርጎ ገሎ ነው የሚያነሳ እግዚአብሔር። የተናገረህን ግን እግዚአብሔር ለእስራኤል ከገባው ቃል ኪዳን ሁሉ ሆነ እንጂ አንዳች አልቀርም የሚለው ጥቅስ እኔ ቤት ሰርቷል። እኔ አሁን አዲስ ጸሎት ነው እንጂ የምጸልየው እግዚአብሔር ተናግሮኝ ያልሆነልኝ አንድም የለም። በእግዚአብሔር ልሰናከል አልችልም። እኔ በቃ አለቀ፣ አለፍኩ። ያደረገልኝ ብዙ ነው። አንድ ጠይቄ 100 ነው ያደረገልኝ። በጣም ታማኝ ነው እግዚአብሔር። ስለዚህ ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ሆናችሁ አትጸልዩ። የሆነ ከፍታ ላይ እንዳላችሁ ሆናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ፣ ከእውቀታችሁ፣ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ኦን ጋድ። ስራ አይኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ወይ እባክህ ልፋቴን አይተ ትንሽ ልኖርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ወይ አንተ በጠየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ ይላል። መስጠት የማትችለው ሁሉ ያንተ አይደለም። ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ ነው። ራሳችሁን እንደ ንፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። ነገ ደሞዝ ይወጣል እንዴ? አዎ ወጣ እኮ ዛሬ ወሰድኩ ሲባል ሰው ነገ ጠዋት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው። እውነት ውሸት? እምነት ማለት እንደሱ ነው። አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው እምነት። የሌለውን እንዳለ አድርጎ የሚቆጥር ሰው ነው የእምነት ሰው። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። እግዚአብሔርን እየጠበቅሽ ነው፣ እሱ እየጠበቀሽ ነው። ብዙዎቻችሁን እግዚአብሔር ቁጭ ብለው ልጆቼ ለመሄድ ገና ተነስተው ለመራመድ ሲሞክሩ እናታቸው ሄዳ ቆይ እንዳይወድቅ ይዛታለሁ። ይውደቅ እንጂ ወድቆ ሲያለቅስ ሁሉ ደስ ይለኛል። ቋ የሚቀጥሉ ላይ ተነስተው 3 ሲራመድ ሲይዘው ምናምን ሳረገው ነው የሚሄደው። እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብቶ በግድ ቆመ በራስ እስክትሄድና ባንተ ውስጥ ያለው ኃይል እስኪገለጥ እየጠበቀ ነው ያለው። ተበሳጭተህ ተነስተህ እንድትሄድ ነው እግዚአብሔር እየጠበቀ ያለው። ንስር አሞራ መጀመሪያ ለልጇ ጎጆ የምትሰራው በእሾ ነው። ታውቃላችሁ? የመጀመሪያ እሾ ነው፣ አደገኛ እሾ። ከእሾ ቀጥሎ እየተቆራረጡ እንደ አጥንት እንደ መስታወት እንደ ምናምን አይነት ነገር ነው የምታደርግበት። ቀጥሎ ሶፍት እያረገችው ትሄድና መጨረሻ ላይ ጥጥ ነው እና ጫጩቷ እዛ ውስጥ ሆና ሳይዟ ሲጨምር ጥጡ ይነሳል። ሳይዟ ሲጨምር ኮምፎርቱ፣ ሳይዟ ሲጨምር ወደ ሾ ነው የምትሄደው። ከሾ በኋላ እዛ ውስጥ መቀመጥ አይቻልም። ከዛ በኋላ ምን ታረጋታለች? እዛ ውስጥ ኮምፎርት ስለምታጣ በክንፎቿ ትይዝና
ከፍ ያለ ተራራ ላይ ወስዳ ትወረውራታለች። ማሜ ብላ ልትወድቅ መሬት ልትፈጠፈጥ ስትል ከስር ትገባና ታነሳታለች። ስታሰቃያት ልጅቷ አንድ ቀን መረኛውንስ ብላ ትበራለች። ባይ ባይ። አንዳንዶቻችሁ አሁን እሾህ ውስጥ ናቸው። ትበራለህ ወይስ ትወጋለህ? እግዚአብሔር ራሱ ነው ኮምፎርት የሚነሳ። ሴጣን መስሏችኋል እናንተ? ጉሮሮ እስኪሰነጠቅ የዘር ማንዘር ትለዋለህ፣ ቦረንትቻ ትለዋለህ፣ እዚህ ጋር ይሰማኛል ትላለህ። ምንም የተሰማ ነገር የለም። ራሱ ጌታ ኢየሱስ ነው። እዛ በኋላ መቁረጥህንና መወሰንን ሲያውቅ እግዚአብሔር ከሰማይ እንደዚህ ይልሃል፣ አሁን እኔ እናንተ አብረን እንሰራለን። አሁን አንቺ ሬዲ ነሽ። ብዙ ሰይጣን ነው ብላችሁ የምትገስጹት እኔ ስንት ጉሮሮዬን እንደታመምኩ እኔ ነኝ የማውቀው። ያው ዶሮ ጥለዋል፣ አይጥ አልፈዋል፣ የባህር መንፈስ ነው ምናምን ብዬ ስገስጽ የነበረው በሙሉ አይደለም። እግዚአብሔር ነው እንድበር ፈልጎ እንድቆም ፈልጎ ሰው እንደሆን ፈልጎ ከፊት ለፊት ያለውን መከራ እንድቋቋም ፈልጎ ጥላቻን፣ መከዳትን፣ መታመምን እንድችል ፈልጎ በእግሮቹ ስር በፕሬዘንስ ውስጥ እንዳሳልፍ ፈልጎ ነው። አንተ ውስጥ ያለው ነገር እንዲወጣ ይፈጫሃል እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል፣ ያቃጥልሃል፣ ብቻህን እንድታወራ ያደርግሃል። ወይ እዚህ ውስጥ ባልገባው ያስብልሃል። ከዛ ሲሸልምህ ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥተው እጅ ላይ ያስቀምጣል። መከራህን ያስረሳል። ምን አረገ ዮሴፍ? ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ ከነ ሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት፣ ልብሱ ተገፎን በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉስ ነው የሚሆነው። እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ መከራ ከፈራ። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊው እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ። ለኢዚ ላይፍ አትጸልዩ። እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ። መንፈሳዊ ሆኑ፣ ሃይማኖተኛ አትሁኑ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል። የብዙ ሀገር ፕሬዝዳንቶችን አግኝቻለሁ። ጌታ ረድቶኝ በትልቅ ክብር በፕሬዝዳንት ክብር ቤተ መንግስት ያስገቡኝ።
ዶናልድ ትራምፕን ጨምሮ እግዚአብሔር ከፈለገ ከአፈር ላይ አንስቶ ዓለም ላይ ያለ የመጨረሻ ቶፕ ሰው ጋር ቤት በኩል እንደሄድክ ሳታቅ አጠገቡን እንደዚህ ቁጭ ብለህ ራስን እንድታይ ያደርጋል ይችላል እግዚአብሔር። ዛሬ ተራ የነበረ ሰው ነገ የዓለም ቶፕ ሰው ሊሆን ይችላል። ይኸውላችሁ ሰውን ባነጋገሩ፣ ባለባበሱ፣ በፀጉሩ፣ በአማርኛ መጣነው እንዳትሸወዱ። እዚህ ውስጥ ያለ ሰው አሁን እርግጠኛ ነኝ አንድ ሰው ነገ ፎቶ ከሱ ጋር ለመነሳት እድል በጣም ሩቅ የሚሆንበት ሰው አለ። ከጎናችሁ ላለው ሰው የኔ ዴስቲኒ ትልቅ ነው ብላችሁ ነገር ይኸው ትልቅ የሚሆን ሰው በምን እንደማቅ ልንገራችሁ ነው። ስለ ራሱ ሲያወራ ስትሰሙት አንዳንድ ሰው በቃ ጉራ ሊመስል ይችላል። በቃ ነገ እኔ 2018 እስከ 2020 በኔ ህይወት ላይ የሚሆነው ነገር አሳያ እርግጠኛ ናቸው። እንዲህ አይነት ሰው ቼክ አድርጎ እርግጠኛ በ2 ዓመት ውስጥ ዓለምን ገለባብጦ ታገኙታለህ። አሜን። ይሄ ጉራ አይደለም እምነት፣ ጉራ አይደለም እምነት። እምነት ነው። እኔ አይቻለሁ ስፓኒሽ እንደሚሄድ፣ እኔ አይቻለሁ ህንድ እንደሚሄድ፣ እኔ አይቻለሁ ማሌዥያ ኢንዶኔዥያ እንደሚሄድ፣ እኔ አይቻለሁ ቆይቷል። ካይ ዲሳይፕል ዋኖች ያውቃሉ። ቆይቷል። ካይ ያላየኸው ቦታ አትሄድም በሉት ከጎናቸው ያለ እኔ ዘንድሮንም አልባ አይመስለኝ ኑሮ ከብዶኛል፣ ይኸው በሽታ ጸንቶብኛል፣ ኮቪድ ጠፍቶ ነበር እኔን ተመልሶ ይዞኛል። ይሄን ሰው አሁን እግዚአብሔር ሊያድነው ይችላል አይችልም? ቤት በኩል ይሄ ሰውዬ ከመዳን ይልቅ ለመሞት ቅርብ ነው። በሽታ የሚፈሩ ሰዎች አላያችሁ? ራሱን ሲያም ወደ ደም ስሩ ሲያበጥ በቃ ይሄ ነገር ግን ኖርማል ነው ግን ምናምን። አንዴ ጅማ ስንማር የሆነ ልጅ ሁሉ ጋር እየሄደ እዚህ ጋር የጎረጎደ ነገር አለ እስቲ ይኸው ምናምን እያለ ወይኔ ሲፈራ አየሁት። ይሄ ሰው ሊሞት ነው በቃ አወኩ። በቃ እዛም ሴዳ ያዋለው እዚህም ሴዳ ያዋለው አየሁ። እዚህ ጋር እጅ እያስነካ ምንድነው አንተ ይሉታል እነሱ። እዛ እኔ ጋር መጣና ነካለኝ። እቺ ነገር እኔ ወንድሜ ላይ ማለች አልኩት። ኧረ እባክህ አለ። እግዚአብሔር የተመሰገነ። ከዛች ሰከንድ ጀምሮ ለማንም አሳይተው አያውቅም። አልሞት አዳንኩት። እኔ ወንድሜ ላይ ምንም የለም። በቃ ፍርሃቱ እየከሳ እየመነመነ ምናምን የሚሄድ ሰው አለ። ጭንቅላቱን ሲነካ ጎርጎድ እነሱ ዝም ብሎ ሞት የሚታየው ሰው አለ። መቃብር የሚታየው ሰው አለ። አንዳንድ ሰው ደግሞ የሚታየው ይታየዋል። እይታችሁን የሰማይ አምላክ እግዚአብሔር ይቀይራል። እንደ ኢትዮጵያ አትዩ፣ እንዳጎታችሁ አትዩ፣ እንደ አባታችሁ እንደ ኢየሱስ ይዩ። ልባችሁ ውስጥ ሁላችሁም ውስጥ ቪዥን አለ። ልባችሁ ውስጥ እግዚአብሔር ጭኖት ያመጣው ህልም አለ፣ ስራ አለ፣ አሳይመንት አለ። ያለ አሳይመንት የመጣ የጌታ ኢየሱስ ልጅ የሆነ ሰው የለም። የቤት ሰራተኛ ልትሆኚ ትቻለሽ። ዴስቲኒሽ ግን እዛ አይደለም። ንገሩት፣ ለስራችሁ ንገሩት፣ ለቤተሰባችሁ ንገሩት፣ ለሁኔታችሁ ንገሩት።